ሰላም እንዴናችሁ የአፍላ ፍቅር ተከታታዮች አፍላ ፍቅር ባይንድ ዘሲን ተጀምሯል የአፍላ ፍቅር ከካሜራ በስተጀርባ የምናሳየውን ትዕይንት ደስ የሚሉ የሚያስቁ ክስተቶች ይኖራሉ የገባችሁ ዲስክሪፕሽን ቦክስ ላይ ሰብስክራይብ አድርጉ ቤተሰብ ሁኑን በየሳምንቱ በጣም የሚያዝናኑ የሚያስተምሩ ደስ የሚሉ ቪዲዮዎችን እንለቅላችኋለን ጊሊያድና ፊዮሪ አንድ ላይ ሊሆኑ ነው ዴቭ ሶሲን እንደሚያፈቅራት መንገር አለበት አፍላ ፍቅር በሳምንት ሁለቴ ይለቀቅ የምትሉ ይሄን ቪዲዮ ላይክ በማድረግ ጀምሩ እንዳጣራው ነው ቆይ መቼ ነው የሚያቀን እኮ መቀነስ እየፈለኩ ነው ተረጋግጥ ትንሽ ጊዜ እስቲ ሲጀምር አንተ ምንም ለኔ የሚሆን ቦታ የለህም እሺ ጊሊያድና ፊዮሪ አብሮ ሊሆኑ ነው ከብሩክና ሃኒቾ ህይወት ይወጣሉ ማለት ነው ያ ደግሞ ለሃናና ለብሩክ በጣም አሪፍ አጋጣሚ ነው ከመሃላቸው ጊሊያድ ወጣ ማለት የነሱን ፍቅር ይቀጥላል እንደማለት ነው እናም ባለፈው ክፍል 39 ላይ ጊሊያድ ከሃና ህይወት እንዲወጣ እህቱም አሜን አስጠንቅቃ ነበር ጓደኞቹ እነ ሄዋንና ዳዊት አብሮ ሄዶ ለጊሊያድ ነግሮ ነበር ጊሊያድ ግን በጣም ራስ ወዳድ ስለሆነ ያንን ማድረግ አልችልም አሻፈረኝ በማለት ያው ለመታከም ወደ ውጭ ሀገር ለመሄድ ይወስንና ሻንጣውን ይዞ ይሄዳል ነገር ግን እስቲ እናንተ እስቲ ምን ይመስላችኋል ጊሊያድ ያደረገው ነገር ትክክል ነው ትላላችሁ እኔ በበኩሌ ጊሊያድ ያደረገው ነገር ትክክል አይደለም የእውነት ሃናን ቢወዳት ለሷም ያስብላት ነበር ጊሊያድ ግን ለራሱ ብቻ ስለሚያስብ ራስ ወዳድ ስለሆነ ሃናን የማይሆን ቃል አስገብቶ ከሱ ውጭ ሌላ ነገር እንዳስመርጥ አድርጎ ያው አስሯታል ያ ማለት ደግሞ ሃኒቾ በነጻነት መኖር አችልም ከብሩኬ ጋርም መቀጠል አችልም እንደማለት ነው ስለዚህ ተመልካቾቻችን ጊሊያድ ያደረገው ነገር ትክክል ከሆነ እስቲ ኮሜንት ላይ እየገባችሁ ትክክል ነው ትክክል ካልሆነም ትክክል አይደለም እያላችሁ እስቲ ሀሳብ አስተያየታችሁን ኮሜንት ላይ እስቲ ያስቀምጡ በሌላ በኩል ደግሞ ብሩኬ ያለው ነገር ትክክል ነው ለማ ነግሮት የተረዳ ይመስላል ግን ወዲያውኑ በዛች ቅጽበት ግልብጥ ብሎ አይ ጊሊያድ ከህይወትሽ እስካልወጣ ድረስ አብረን መቀጠል አንችልም አላት ሃና ያ ማለት ደግሞ ለሃና አሁንም ሌላ ጭንቀት ነው ልጅቷ ከጭንቀት ወጥታ ነበር ኦሬዲ ነገር ግን መረዳት አለበት ብሩኬም ሃና በጣም ስለምትወደው ነው ቃል ላይ ቃል አለመደረብ ብላ ነው እንደዛ ያደረገችው እንጂ ብሩኬን አትወደውም ማለት አይደለም ያ ማለት ስለዚህ ብሩኬም ያንን ተረድቶ ከሃና ጋር ቢቀጥል ባይነኝ ጊሊያድና ፊዮሪ አብሮ ቢቀጥሉ እስቲ አሪፍ ይመስላችኋል እስቲ እናንተ እስቲ ሀሳባችሁን አስቀምጡልኝና ጊሊያድና ፊዮሪ አብሮ ሆኑ ማለት ያው በጊሊያድ ፊዮሪና ብሩኬ ሃና በአራቱ መካከል ያለው ችግር ተቀረፈ እንደማለት ነው ሃና ከብሩኬ ጋር ጊሊያድ ከፊዮሪ ጋር ሆኑ ማለት ያው ሁሉም ነገር ቀለል አለ ማለት ነው በሌላ በኩል ደግሞ ጊሊያድና ፊዮሪ ተጋቡ እየተባለ የሆነ የሚወራ ወሬ አለ ያ ወሬ የተወራበት በዚህ ፎቶ ምክንያት ነው ምክንያቱም ትላንትና ሮብለት የሆነ ማስታወቂያ ሰርቶ ነበር በቲክቶክ ገጻቸው